በእያንዳንዱ ሰው ህይወት ውስጥ አንድ የማይቀር ጦርነት አለ። እሱም የገንዘብ ጦርነት ነው። አንዳንድ ሰዎች ሁልጊዜ እድል አላቸው፣ ገንዘብ አላቸው፣ እድገትም አላቸው። ግን ሌሎች ሰዎች ደግሞ ምንም ያህል ጠንካራ ስራ ቢሰሩም፣ ብዙ ሰዓት ቢለፉም፣ ብዙ ጥረት ቢያደርጉም ከወር ወደ ወር እንጂ ምንም ገንዘብ አይቀርላቸውም። ጥያቄው እዚህ ጋር ነው። ለምንድን? እውነቱ የሚገርም ነው። ችግሩ ብዙ ጊዜ የሥራ እጥረትም አይደለም፣ የደሞዝም አይደለም። ምን ያህል የሀገሪቱ ሁኔታ አዳጋች ቢሆንም ይህ ችግር ነው ማለት አይደለም፣ የገንዘብ ስህተቶች እንጂ። እና እነዚህ ስህተቶች ትንሽ ትንሽ ብለው የሚገቡ ናቸው፣ ግን ቀስ በቀስ አንድ ቀን ህይወትህን ሙሉ በሙሉ የሚቆጣጠሩ ይሆናሉ። አንደኛ፣ ገንዘብ መቆጠብ አለመቻል። ለምሳሌ አንድ ሰው እንደዚህ እንበል፣ በወር 10,000 ብር ይወስዳል ወይም 20,000 ብር ደሞዝ አለው። መጀመሪያ ቀን ደስታ አለ፣ ዛሬ ደሞዝ ገባ ይላል። ግን ከዚያ በኋላ ከጓደኛ ጋር መውጣት፣ ምግብ መግዛት፣ አላስፈላጊ ዕቃ መግዛት እና ደግሞ ትንሽ ትንሽ ብር ያሉት ማውጣት፣ ወሩ ሳያልቅ ገንዘቡ ይጠፋል። ቁጠባም የለም፣ ስለዚህ እድገትም የለም ማለት ነው። ይህም የሆነው ብዙ ሰዎች ገንዘብን እንደ ወጪ ነገር ስለሚያዩት ነው። እውነተኛ ችግሩ ግን ብዙ ገንዘብ ሲኖረኝ እቆጥባለሁ የሚባለው አባባል ነው። እውነቱ ተቃራኒ ነው። ቁጠባ የሚጀመረው በትንሽ ገንዘብ ነው። ሰዎች ሀብታም የሆኑት እንደዚህ ነው። እሺ እንደዚህ እንበል። ለምሳሌ አንደኛው ሰው 10% ይቆጥባል፣ ሌላኛው ደግሞ ምንም አይቆጥብም። ከአንድ ዓመት በኋላ አንደኛው ሰው መሰረት አለው፣ ሁለተኛው ግን ልክ የጀመረበት ቦታ ላይ ነው። ልዩነቱ ገቢ አይደለም፣ ልማድ እንጂ። መፍትሄ የሚሆነው እንደ ጀማሪ ቢሆንም በወር ከ5 እስከ 10% ቁጠባ መጀመር ነው። አሁን ያስፈልገኛል ብሎ መግዛትን መተው። ገንዘብን መጀመሪያ አስቀምጥ፣ አስብ፣ ከዛ በኋላ ነው ማውጣት። ድህነት ብዙ ጊዜ ከገቢ አይመጣም፣ ከልማድ ይመጣል እንጂ። እና ትልቁ ነገር ቁጠባን ልማድ ማድረግ ነው። ሁለተኛ፣ ዕዳን እንደ መደበኛ ህይወት መቀበል። እዚህ እውነተኛ የብድር ወጥመዶችንና ሰዎች እንዴት እንደሚያጠፋቸው እናብራራለን። አንድ ነገር እንነጋገር። ብዙ ሰዎች ድህነት ከገቢ እጥረት የሚመጣ ይመስላቸዋል፣ ግን እውነቱ እጅግ የተለያየ ነው። ብዙ ሰዎች ድሃ የሆኑት ምክንያቱ የገቢ እጥረት አይደለም፣ ዕዳ እንጂ። ዕዳ ምንድን ነው? እውነቱ ዕዳ ብዙ ሰዎች እንደ መርጃ ነው የሚያዩት። ተበድሮ ስልክ መግዛት፣ ተበድሮ መኪና መግዛት፣ ዕቃ ለመግዛት፣ ህይወትን ለማሳየት። ግን ዕዳ በእውነቱ የወደፊት ገንዘብን ዛሬ መብላት ማለት ነው። ለምሳሌ አንድ ወጣት እንዲህ እንበል፣ ስራ ጀመረ፣ ደሞዝ ገባለት። በመጀመሪያ ይደሰታል። ከዚያ ግን እኔ እንደ ሌሎች ሰዎች መታየት አለብኝ ብሎ ያስባል። ስልክ በብድር ይገዛል፣ ልብስ በብድር ይገዛል፣ የተለያዩ ነገሮችን እየተበደረ ይገዛል። ትንሽ ብድር እየጨመረ ከ6 ወር በኋላ ደሞዙ በብድር ክፍያ ነው የሚያልቀው። በህይወቱም ጭንቀት ያሳልፋል፣ ነፃነቱንም ያጣል። ዕዳ እንዴት ይሰራል? ዕዳ ቀስ በቀስ የሚገባ ነገር ነው። ዕዳ መጀመሪያ ከትንሽ ነው የሚጀመረው። አሁን ከፍላሉ እያሉ የሚወሰደው ብር እዚያም እንዴት እንደምታመጣው እስኪጠፋበት ድረስ ያደርሳል። ለምን ሰዎች በዕዳ ውስጥ ይገባሉ? የላይፍ ስታይል ፕሬሸር። ሰዎች ሌሎችን ይመለከታሉ እና እኔ እንደዛ መሆን አለብኝ ብለው ስለሚያስቡ ውድ ልብስ፣ ውድ ሰዓት፣ ውድ ጫማ ተበድሮም ይገዛሉ። ሌላኛው ደግሞ የቅርብ ደስታን ወይም ኢንስታንት ፕሌዠርን ለማግኘት። ያየኸው ነገር
በጊዜው አስፈላጊ መስሎ ስለሚታየ ያንን ሁኔታ ለማግኘት ምክንያት እናደርጋለን። ሌላኛውና ከባዱ ደግሞ እከፍላለሁ የሚባለው ነገር። ብዙ ሰዎች ከዚህ በኋላ እከፍላለሁ እያሉ ግን እውነቱ ያ ነገር ሲደረብ ከፍለው የማይጨርሱበት ሁኔታ ላይ ይገባሉ። የዕዳ እውነተኛ ተጽዕኖ ዕዳ ብቻ ገንዘብን አይወስድም፣ የሥራ ዕድልን ይገድባል፣ የእድገት ዕድልን ይዘጋል፣ ሕይወትንም በፍርሃት ይሞላል። ሰው በዕዳ ውስጥ ሲኖር አዲስ ነገር ማሰብ ይሳነዋል፣ እድገትንም ያቆማል፣ ነፃነቱንም ያጣል። ዕዳን እንዴት ማምለጥ ይቻላል? እውነተኛው መፍትሄ አዲስ ዕዳ አትውሰድ፣ አላስፈላጊ ነው። አዲስ ዕዳን ከመውሰድ በፊት አስፈላጊ ነው ወይ ብለህ ራስህን አጥብቀህ ጠይቅ። ሌላኛው ትንሽ ብድር መጀመሪያ ክፈል፣ ምክንያቱም ትንሹን መጀመሪያ ማጥፋት ስላለብን። ገቢህን ከወጪ በላይ አድርግ፣ ይህ ብቻ ነፃነትን ይሰጥሃል። የምትኖረውን የላይፍ ስታይል ዘይቤ አስተካክል፣ ምክንያቱም ሰዎች የሚያሳዩት ሁሉ እውነት አይደለም። ዕዳ ከባድ ነገር አይመስልም፣ ግን ቀስ በቀስ ሕይወትን ያበላሻል። መጀመሪያ እንደ መርጃ ይመስላል፣ መጨረሻ ግን እንደ እስር ይሆናል። ሶስተኛው ደግሞ ኢምፖልሲቭ ባይንግ ወይም በስሜት ገንዘብን ማጥፋት። አንድ ሰው ለምን የሚያስፈልገውን ይገዛል? እዚህ ጋር የሰው ልቦና ትልቅ እውነትና የሰው አእምሮን እንዴት እንደሚሰራ እናብራራለን። በብዛት ሰዎች ገንዘቤ እንዴት ይጠፋል ብለው ሲያስቡ በአንድ ትልቅ ግዢ ይመስላቸዋል፣ ግን እውነቱ እንደዛ አይደለም። የገንዘብ በትንሽ በትንሽ ነው የሚወጣው። ይህም ኢምፖልሲቭ ባይንግ ይባላል። ኢምፖልሲቭ ባይንግ ምን ማለት? አስቀድሞ ሳታቅድ ስሜትህን ተከትለ የማያስፈልግን ነገር መግዛት ማለት ነው። ለምሳሌ አንድ ሰው ወደ ገበያ ይሄዳል። ምንም አያስፈልግኝም፣ ግን አንድ ነገርን ያያል። ቆንጆ ልብስ፣ አዲስ ስልክ ወይም ቅናሽ ያለው ዕቃ እና አሁን በገዛው ችግር የለም ብሎ ያስባል። ግን ችግሩ እዚህ ጋር ነው። ይህ ውሳኔ ብቻ አይደለም፣ ብዙ ትልቅ ወጪ እንጂ። ለምንድን ነው ሰዎች እንደዚህ የሚያደርጉት? ምክንያቱም ራሳቸውን መቆጣጠር ስለማይችሉ። ሰው ሲደክመው ራሱን ማስደሰት ይፈልጋል። ስለዚህ ይገዛል፣ ይበላል፣ ያጠፋል። ግን ደስታው አጭር ነው። ሁለተኛው ምክንያት ማህበራዊ ተጽዕኖ ነው። ሌላኛው የሶሻል ሚዲያ ተጽዕኖ ነው። ሰዎች ሌሎች ሰዎችን ሲያዩ እኔ እንደሱ መሆን አለብኝ ብለው ያስባሉ። አዲስ ስልክ፣ አዲስ ልብስ፣ አዲስ ህይወትን መምሰል። ግን እውነታው ይህ አይደለም። ቅጽበታዊ ደስታን ለማግኘት እንጂ። ቅጽበታዊ ደስታ ኢንስታንት ዶፓሚን ሲባል አይምሮህም ስትገዛ ትንሽ ደስታን ያገኛል። ከዛም የተለመደ፣ ከዛ እንደገና መግዛትም ፍላጎት ያድርብሃል። ችግሩ ኢምፖልሲቭ ባይንግ ብቻ ገንዘብህን አይወስድም፣ ቁጠባህንም ያጠፋዋል፣ እድገትህንም ይዘጋብሃል፣ እቅዶችህንም ያፈርስብሃል። ለምሳሌ ትንሽ ግዢ 200 ብር በሳምንት 3 ብታወጣ በወር 12 ጊዜ 200 ብር ሲባዛ በ12 2400 ብር ታጣለህ ማለት ነው። ይህም ለአንድ ዓመት ሲሆን 28800 ብር ይሆናል። እናም በዚህ ብር ምንም ትልቅ ነገር አልተገዛም፣ ትንሽ ውሳኔዎች ብቻ። ኢምፖልሲቭ ባይንግን ወይም ቅጽበታዊ ግዢን እንዴት ማስተካከል ወይም ማቆም እንችላለን? የመጀመሪያው ህግ የ24 ሰዓት ህግ ሲሆን የ24 hours ሩል የሚሰራው ማንኛውንም ነገር ከመግዛት በፊት 24 ሰዓት መጠበቅ። ሌላኛው ፍላጎትንና አስፈላጊን ነገር መለየት። ምክንያቱም ራስህን እኔ እንፈልጋለሁ ወይስ አስፈላጊ ነገር ነው ብለህ ካሰብክ ለመወሰንም በጣም ቀላል ያደርግልሃል። ሌላኛው ደግሞ ሶሻል ሚዲያን መቀነስ ሲሆን ሶሻል ሚዲያ ላይ የምናያቸውን ነገሮች ብዙዎቹ አላስፈላጊ ናቸው። ይህን ማስተካከል ከቻለን ኢምፖልሲቭ ባይንግን መቀነስ እንችላለን። ገንዘብ አብዛኛውን ጊዜ በትልቅ ነገር አይጠፋም፣
ትንሽ ትንሽ ወጪዎች እንጂ። የምታስበው ግዢ ትንሽ ነው፣ ግን ተጽዕኖ ትልቅ ነው። አራተኛ የገንዘብ እውቀት አለመኖር። አብዛኞቹ ሰዎች ችግሩ የገንዘብ እጥረት ነው ብለው ያስባሉ፣ ግን እንደዚህ አይደለም። ብዙ ሰዎች ድሃ አይደሉም ምክንያቱም ገንዘብ ስለሌላቸውም አይደሉም፣ ገንዘብ እንዴት እንደሚሰማራ ስለሚያውቁ እንጂ። ለምሳሌ አንድ ሰው ደሞዝ ገባለት እንበል፣ ግን መጀመሪያ ምን ያደርጋል? ወጪ ያደርጋል፣ ብድር ይከፍላል፣ ከዛስ ምንም አይቀርም። ከዛም በኋላ ሰው ገንዘብ አይበቃኝም ይላል፣ ግን ችግሩ ገንዘብ አይደለም እውቀት እንጂ። እነዚህ 3 ነገሮች ሰዎች አያውቁትም፣ ግን የገንዘብ እውቀትን በጣም ይጨምራል። የመጀመሪያው ገንዘብ እንዲሰራ ማድረግ ነው። ሰዎች ገንዘባቸውን ሲያወጡ ግን ሰዎች ገንዘብ ያወጣሉ፣ ግን ገንዘቡ ራሱን አያበዛም። ቁጠባና ኢንቨስትመንት። ብዙ ሰዎች ይቆጠባሉ፣ ግን ብዙም እድገት የላቸውም፣ ምክንያቱም ገንዘባቸውን ኢንቨስት ስለማያደርጉ። ሶስተኛው ደግሞ የገንዘብ ውደት ነው። ገንዘብ ይገባል፣ ይወጣል፣ ከዛ ምንም አይቀርም። ገንዘብ ይገባል፣ ይወጣል፣ ምንም አይቀርም። መፍትሄ የሚሆነው ቁጠባ ብቻ አታደርግ፣ ትንሽ ኢንቨስትመንት ጀምር፣ እናም ገንዘብ መረጃ ተማር። አምስተኛ ገቢን አንድ ምንጭ ላይ ብቻ መተካት። አንድ ምንጭ ብቻ ላይ መተማመን ትልቅ አደጋ አለው። አንድ ሰው ደሞዝ ብቻ አለው፣ ስራ ቢቆም ገቢው ይቆማል፣ ህይወቱም እንደዛው። መፍትሄም የሆነው አንድ ብቻ ስራ ላይ ለመቆየት ትንሽ ንግድ መጀመር፣ ከዛም ክህሎትም ማዳበር። ይህም ማለት ከአንድ ገቢ በላይ ካለ ነፃነትህም እንደዛው ይበረክታል፣ የገንዘብ ነፃነትህም ያድጋል። 6ኛ ከጓደኞች ጋር የሚመጣ የገንዘብ ግፊት። ለምሳሌ ካንተ በላይ ገቢ የኖራቸው ጓደኞች ጋር እንደኛ ና እንደኛ አድርግ፣ ግን ይህ ሁላ ገንዘብህን ያጠፋል። መፍትሄው ሁሉ ነገር አትከተል፣ ግብ ይኑርህ እና የተሳካ ሰዎችን መከተል ነው። 6ኛ ጓደኞችህ ህይወትን ይገነባሉ ወይም ይደመስሱታል። 7ኛ ቁጠባ አለመኖር እንደ ልማድ። ቁጠባን እንደ ልማድ አርጎ አለመኖር። ይህም ማለት አሁን እፈልጋለሁ ብሎ መግዛት፣ ለነገን አለመኖር ማለት ነው። መፍትሄውም ትንሽ ቁጠባን መጀመር፣ ይህንንም ልማድ ማድረግ። ቁጠባ ልማድ ነው። ቁጠባ ህይወትንም ይቀይራል። በመጨረሻም አንድ እውቀት ይዘሃል። ድህነት ከስህተቶች ይመጣል፣ ከእውቀት እጥረት ይመጣል፣ ከልማድም ይመጣል። ግን ሁሉ ነገር ለመቀየር ቁጠባ መጀመር፣ ዕዳን መቀነስ፣ እውቀትን መማርና አዲስ ምንጮችን መፍጠር ነው። ትንሽ ለውጥ ትልቅ ውጤትን ያመጣልና። ቪዲዮ ከተመቸችሁ ላይክ፣ ሰብስክራይብ እና ሼር አድርጉ።